ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን ታደለ ደጉ ነኝ። ዛሬ ደግሞ የምናየው ስለ ኤግዜል ይሆናል። ኤግዜልን እንዴት አድርገን መጠቀም እንችል፣ ቴብል እንዴት ክሬት እንደምናደርግ፣ ኤግዜል ላይ ደግሞ ምንድነው የምንጠቀማቸው ነገሮች የሚለውን ዛሬ ደግሞ በሰፊው እናያለን ማለት ነው። ስለዚህ ኤግዜልን ከጀማሪ እስከ አድቫንስ ድረስ የምናየው ትምህርት ይሆናል። በፓርት ፓርት ለቅላችኋለሁ። ፓርት 1፣ ፓርት 2፣ ፓርት 3 እያልኩ ለቅላችኋለሁ። እናንተ መከታተል ነው። ዩቱብ ቻናሌን ሰብስክራይብ ማድረግ ነው። ከዚህ በኋላ ያለውን ወደ ገደለው ስንገባ የመጀመሪያው ኤግዜል ምንድን ነው የሚለውን ማወቅ። ኤግዜል ማለት ማይክሮሶፍት ኦፊስ ውስጥ የሚገኝ አንድ ሶፍትዌር ነው። ስለዚህ ኤግዜል ነው የምናወራው። ብዙዎቻችሁ ኤግዜልን ታውቃላችሁ። ስለዚህ ኤግዜልን ለመክፈት የመጀመሪያው ስታርት በተን ላይ ነው የምንገባው። ስታርት በተን ላይ እንገባለን። ስታርት እንላለን። ልክ ስታርት በተን እንዲህ ሲመጣልን እዚህ ጋር አሁን እኔ ዊንዶ ቴን ነው የምጠቀመው። ዊንዶ ቴን እየተጠቀምኩ ነው። ምንድነው የማደርገው? ማይክሮሶፍት ኦፊስ እገባለሁ ማለት ነው። ማይክሮሶፍት ኦፊስ የእናንተ ይሄኛው የእናንተ ወዴት ነው? ኖርማል እዚህ ሰፈር ላይ ነው፣ ከታች ነው የሚገኘው። ያው እኔ የኔን አውቄ ነው ወደዚህ ያዞርኩትና ማይክሮሶፍት ኦፊስ ላይ እንገባለን። ማይክሮሶፍት ኦፊስ ላይ ስንገባ ማይክሮሶፍት ኤግዜል 2010 የሚል ይገኛል ማለት ነው። ማይክሮሶፍት ኦፊስ ውስጥ ኤግዜል አለ። ስለዚህ ኤግዜልን እነካለሁ። ይህንን ዲቴል እየገባው ማውራው ለማን ነው? ገና ጀማሪ ለሆናችሁ ኤግዜል እንዴት መጠቀም እንዳለባችሁ ለማወቅ የምትሞክሩ ሰዎች፣ የሆነ መስመር የገባችሁ ሰዎች ላትታገሱኝ እንደምትችሉ አውቃለሁ። ግን ጀማሪዎች ኮምፒውተር ጋር ተገናኝቼ ግን ኤግዜል እንዴት ነው የምጠቀመው የምትሉ ሰዎች አሁን ተከታተሉኝና ኖርማል የሆነ ትክክለኛ የሆነ ስቴፕ አሳያችኋለሁ። ኤግዜልን በደንብ ትችላላችሁ ማለት ነው። ስለዚህ እችኛዋን ስትመጣ ክሎዝ ነው ምላት። ያው አንዳንዱ ላይ አይመጣም። የመጀመሪያው እዚህ ጋር እኔ እንዲህ ሴሌክት አድርጌ ማሳያችሁ ይሄኛው መስመር ወደ ታች እና ይሄኛው መስመር ወደዚህ ወደ ጎን ያለው አጠቃላይ እኛ ስናይ ምንድነው ቴብል ይመስለናል። ይመስላል፣ ግን ልሙጥ ሉክ ነው። ኮምፒውተሩ የሚያውቀው ፕሪንት ብናደርግ ይሄ ልሙጥ ሉክ ነው የሚወጣው። ይሄ ለእኛ የሚታየው ቴብል ትክክለኛ ወረቀት ላይ ቴብል መስሎ ወይም ሰንጠረዥ መስሎ እንዲወጣ ስንፈልግ ምንድነው የምናደርገው? የመጀመሪያው ዛሬ ቴብልን ሰንጠረዥ መስራት ነው የምናየው ማለት ነው። ምክንያቱም ኤግዜል ላይ አብዛኛውን ጊዜ ብዙ ሰዎች የሚቸገሩት ይሄኛው የሚታየው ነገር ምንድነው ሰንጠረዥ ይመስላችኋል። ይሄ ሰንጠረዥ ያለን ልሙጥ ወረቀት ነው ወይም ነጭ ወረቀት ነው። ፕሪንት ሲደረግ ነጭ ሆኖ ነው የሚወጣው። ስለዚህ የመጀመሪያው ስቴፕ ምንድነው? የምንፈልገውን ያህል ምን ማድረግ? ሴሌክት ማድረግ። የምንፈልገውን ያህል ሳይዝ ሴሌክት ማድረግ። ከዛ ሴሌክት ካደረግን በኋላ ምንድነው የምናደርገው? ሴሌክት ስናደርግ ሌፍት ክሊክ ጫን አድርገን ይዘን ነው ሴሌክት የምናደርገው። ሴሌክት ካደረግን በኋላ ምንድነው እዚህ ጋር ሆም በተን ላይ ነው ያለሁት። አሁን እኔ ሆም በተን ላይ ነው ያለሁት። ሆም በተን ላይ እዚች ጋር እቺን እከፍታታለሁ። በተን ቦርደር ትባላለች። እቺን እከፍታታለሁ። እቺን ከፍቼ እዚህ ጋር ኦል ቦርደርስ የሚል አለ ማለት ነው። ኦል ቦርደርስ። አሁን ይሄኛው ኖርማል ኮምፒውተራችን ለኛ ዲስፕሌይ አድርጎ የሚያሳየን ሰንጠረዥ የሚመስለው ነገር ፕሪንት ሆኖ ሲወጣ ነጭ ወረቀት ነው ብያቸዋለሁ። ስለዚህ ለኛ ግን ዲስፕሌይ ሲያደርግ ቴብል ነው የሚመስለን፣ ሰንጠረዥ ይመስላል። ግን ትክክለኛው ሰንጠረዥ እኛ ራሳችን ምን የምናደርገው ነው ቦርደር የምናደርገው። ወይም አሁን እኔ ማሳያችሁን ስቴፕ ስትከተሉ ይገባችኋል ማለት ነው። ስለዚህ ኦል ቦርደር ስላለው አያችሁ። አሁን ኦል ቦርደርስ ስል ደመቅ ያለ ከለር የሆነ ሰንጠረዥ አምጥቶልኛል። ስለዚህ አሁን እዚህ ጋር ቴብሌ በትክክል አሁን ቴብል መስራት ችያለሁ ማለት ነው። እደግመዋለሁ፣ አስፈላጊ ከሆነ እደግመዋለሁ። ምንድነው ማድረገው? የምፈልግበት ቦታ ድረስ ሴሌክት አድርጋለሁ። ከዛ በኋላስ እዚህ ጋር መጣና ኦል ቦርደርስ በቃ አለ። ሁሉንም ምን ማድረግ? ኦል ቦርደር ማድረግ ብቻ ነው። ስለዚህ አሁን እኔ የሰራሁት ቴብል 11 ወደ ታች ደግሞ 2 10 11። ስለዚህ ወደዚህ 11 ወደ ታች 11 የሆነ ቴብል የሰራሁት ማለት ነው። ስለዚህ ዛሬ ቴብልን በደንብ እንደዚህ ከሰራችሁ ደግሞ ቴብልን ከሰራን ቴብልን እንደፈለግን ማድረግ ደግሞ አሁን ቴብሉን እንደዚህ ሰርተናል። አሁን ቴብሉን ደግሞ እንደፈለግነው መቀያየር የምንችልበትን አይነት ስቴፕ መሄድ አለብን፣ ማወቅ አለብን። አሁን ቴብል ላይ ነው የምንሰራው ማለት ነው። ስለዚህ አሁንም ይህንን ሙሉ ሴሌክት አድርግና
ለምሳሌ ሙሉ ሴሌክት ላድርግ እስከምፈልገው የኔ ቴብል እስካለበት ሴሌክት አደረግኩኝ። እዚህ ጋር ያያችሁ እዛው ልክፈትና እዛው ላሳያችሁ። ቲክ ቦክስ ቦርደር፣ እችኛዋ ደግሞ ምን አይነት ለውጥ እንደምታመጣ እዩ። ቲክ ቦክስ ዋው! ዙሪያውን ምንድን ያደረገልኝ? ዙሪያውን ድምቅ ባለ ከለር ምን አድርጎልኛል? ሌላ ቴብል ጨምሬ ላሳያችሁ። ኢንሰርት አድርጌ ሌላ እንዴት ቴብሌን አሳምሮ እንደሰራልኝ ላሳያችሁ። ይኸውላችሁ የሚገርም ቴብል ሰርቶልኛል። ዙሪያውን ደመቅ አድርጎ ሰርቶልኛል። እና አሁን እኔ እቺን ፓርት እንዲች ለብቻ አሁንም ቲክ ቦክስ ባደርግ ምን አይነት ቴብል ነው የሚሰራልኝ? ይሄውላችሁ አያችሁ፣ በምፈልገው ድምቅ እያደረገልኝ ነው። ይሄንን ፓርትም ደግሞ ያው ብዙ ጊዜ ጽሁፍ ያለበት ፓርት መለየት የፈለግነው ፓርት ምን ማድረግ እንችላለን? ድምቅ ማድረግ እንችላለን። ስለዚህ የምትሰሩትን ስራ ማለት ነው በጣም በሚያምር መልክ መስራት ከፈለጋችሁ እንደዚህ። አሁን እኔ እዚህ ጋር ክፍት ማድረግ ብፈልግ ይሄንን ቴብሉን መሀሉን ክፍት ማድረግ፣ አሁን ሴሌክት ያደረኩትን ቦታ ክፍት ማድረግ ብፈልግ ምንድን ማድረገው? እዚህ ጋር መጥቼ ራይዝ የለም እዚህ ላይ እንደ ወርድ ራይዝ የለም። ራይዝ ስለሌለ ምንድን ማድረገው? ኖ ቦርደር። ዋው! ኖ ቦርደር የሚለውን ነካለው ማለት ነው። አያችሁ ይሄን ፓርት ኖ ቦርደር አለልኝ። ይሄኛውን እንትን መሀል ላይ ክፍት የፈጠረብኝን ኦል ቦርደር በዚህ ጋር እንደገና ኦል ቦርደር በዚህ ጋር ኦል ቦርደር አድርጌ ማስተካከል እችላለሁ። ምክንያቱም እኔ የምፈልገውን ፓርት ብቻ ነው ክፍት እንዲያደርግልኝ የፈለኩት። እንዲህ አይነት ቴብል መስራት ብትፈልጉ አሁን እችኛዋን። ስለዚህ ኤክሴል ላይ ቴብልን በፈልጋችሁት አይነት መንገድ መስራት ትችላላችሁ ነው የምላችሁ። በቃ ትችላላችሁ። ስለዚህ ዛሬ ቴብል እንደዚህ ከሰራችሁ ደግሞ ነገ ምንድነው የምንሰራው የሚለውን ፓርት 2 ላይ እንቀጥላለን ማለት ነው። በጣም አሜዚንግ የሆነ ስራ ሰርተናል። ታንክ ዩ ሶ ማች። እናመሰግናለን።